እንዴት ናችሁ የምትቲ ቤተሰቦች? በዚህ ቪዲዮ ማቴሪያል ኦፕሬሽንስ ማኔጅመንት ቻፕተር 7 ሌክቸር ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ። ቻፕተር 7 ኳሊቲ ማኔጅመንት ኤንድ ኮንትሮል የሚል ቻፕተር ነው። ሶ በዚህ ቪዲዮ ማቴሪያል እንግዲህ ስለ ኳሊቲ ብዙ የምትማሩት ነገር አለ። ኳሊቲ ምንድነው? ኳሊቲ ማኔጅመንት፣ ኳሊቲ ኮንትሮል፣ ኳሊቲ ፍሮም ዲፍረንት ዳይሜንሽንስ ኤንድ ፐርስፔክቲቭስ እንዴት ነው ዲፋይን የምናደርገው የሚለውን የምታውቁበት በደንብ የምትረዱበት ቪዲዮ ማቴሪያል ነው። ሶ ይህ ቻፕተር እንግዲህ ኤግዚት ኤግዛም ላይ የሚመጣ ቻፕተር ነው፣ ኮኦፕሬሽን ማኔጅመንት ማለት ነው። ኳሊቲ ስንል እንግዲህ ዲፋይን በምናደርግበት ጊዜ ኳሊቲን ዩኒቨርሳሊ አክሴፕትድ የሆነ ዴፊኒሽን አልተሰጠውም። ዋይ ቢካዝ ኳሊቲ ኢዝ አ ሪሌቲቭ ተርም። ምክንያቱም ኳሊቲ ሪሌቲቭ ተርም ስለሆነ ማለት ነው። ኳሊቲን ዲፋይን የምናደርግበት ፐርስፔክቲቭ ወይም ደግሞ ዳይሜንሽን የተለያየ ስለሆነ ማለት ነው። ሶ እንግዲህ ኳሊቲ ማለት ከስተመር ኤክስፔክቴሽኑን ሚት ማድረግ ወይም ደግሞ ከስተመሮች ኤክስፔክት ካደረጉት በላይ ማሳካት መቻል ማለት ነው። this is the definition of quality from the side of customers። እንግዲህ from the side of customers እንመለከተው ወይም ደግሞ based on the perspective of customers የከስተመሩን ኤክስፔክቴሽን የከስተመሩን ፍላጎት ማሳካት ወይም ደግሞ ከጠበቀው በላይ ማድረግ ማለት ኳሊቲ ነው። እንግዲህ ኳሊቲ ስንል for products, services and organizations ኳሊቲውን ሜጀር ማድረግ ይቻላል። nice especially it is very simple to measure the quality of products. ታንጀብል ፕሮዳክትስ ፎር ኢንስታንስ ታንጀብል ፕሮዳክቶችን ኳሊቲያቸውን ሜጀር ማድረግ በጣም ቀላል ነው። የሪኳየርመንቶችን ስፔሲፊኬሽኖችን ስታንዳርዶችን መሰረት ያደረገ ኢንስፔክሽን ኮንዳክት በማድረግ የአንድን ፊዚካል አይተም የአንድን ታንጀብል ፕሮዳክት ኳሊቲውን ሜጀር ማድረግ በጣም ቀላል ነው። whereas it become very challenging to measure the quality of services. ሶ አንጻራዊ ግን የሰርቪሱን ኳሊቲ ሜጀር ማድረግ በጣም ዲፊካልት ነው የሚሆነው። whereas ታንጀብል የሆነ ኮንክሪት የሆነ ወይም ደግሞ ታንጀብል ፕሮዳክቶችን ኳሊቲያቸውን ሜጀር ለማድረግ በጣም ቀላል እንደሆነ ማወቅ መቻል አለባችሁ ማለት ነው። Okay, defining quality refers to a set of characteristics expected from product or service. quality የምንለው እንግዲህ አንድ ፕሮዳክት ወይም ደግሞ ሰርቪስ የያዘው ካራክተር። ሶ አንድ ሰርቪስ አንድ ፕሮዳክት ምን አይነት ካራክተር ወይም ደግሞ ፊውቸር አለው። ስለዚህ የአንድን ፕሮዳክት ወይም ደግሞ ሰርቪስ ኳሊቲውን ሜጀር የምናደርገው ምን አይነት ፊውቸሮች ወይም ደግሞ ካራክተሮች የፕሮዳክት ወይ ሰርቪስ አለው በሚለው መሰረት ይሆናል ማለት ነው። it's a combination of various factors such as design ሊሆን ይችላል፣ performance ሊሆን ይችላል፣ reliability, safety, efficiency, effectiveness, economy and timelines የምንላቸው መሰረት ያደረገ። So አንድን ፕሮዳክት አንድን ሰርቪስ based on its design we can say that the product or service is quality. Based on performance or durability means የፕሮዳክቱ ፐርፎርማንስ የተሻለ ከሆነ ያንን ፕሮዳክት we can say that the product is quality enough ልንለው እንችላለን ማለት ነው። reliability አንድን intended function without any breakdown without any failure means ስራውን በትክክል መስራት ከቻለ አንድ ፕሮዳክት means we can assume that the product is quality ልንለው እንችላለን ማለት ነው። ስለዚህ ዲዛይን ፐርፎርማንሱን reliabilityውን ሴፍቲውን በምንጠቀምበት ጊዜ ሴፍ የሆነ ፕሮዳክት ከሆነ we can say that the product is quality ማለት እንችላለን። ሶ በዚህ ፓራሜትሮች በእነዚህ ፓራሜትሮች የአንድን ፕሮዳክት የአንድን ሰርቪስ ኳሊቲውን ዲፋይን ልናደርገው እንችላለን ወይም ደግሞ ኳሊቲውን ሜጀር ልናደርገው እንችላለን ማለት ነው። In other words, quality means conformance with specific standards. There are specific requirements or standards that must be satisfied. እንግዲህ አስቀድመን ያስቀመጥናቸው ስታንዳርዶች ወይም ደግሞ ሪኳየርመንቶች ሊኖሩ ይችላሉ። እነዛን ኮንፎርም ማድረግ እነዛን ሳቲስፋይ ማድረግ ሶ ከነዛ ስፔሲፊክ ስታንዳርዶች እና ሪኳየርመንቶች ጋር ኮምፓቲብል ከሆነ ያንን ፕሮዳክት ኳሊቲ ነው ልንለው እንችላለን ማለት ነው። ስለዚህ ኳሊቲ ማለት conformance with specific standards or a compatibility between the performance and specific standards ነው ሊሆን የሚችለው ማለት ነው። quality can be defined from different points of view including transcendent የምንለውን excellent የሆነ performance ሊኖረው ይችላል አንድ ፕሮዳክት
product based, user based, manufacturing based and value based. product based ለምሳሌ አንድ ፕሮዳክት ያለው ፊውቸር የተለየ ዩኒክ የሆነ ፊውቸር ካለው ካራክተር ካለው we can assume that the product is quality. user based እንግዲህ ዩዘሩ ፕሮዳክቱን በሚጠቀምበት ጊዜ የራሱ ኤክስፔክቴሽን አለው. so if the actual performance of the product is greater than the perception or expectation of the customer, they can say that the product is quality ማለት ይችላሉ ማለት ነው. manufacturing based, value based እዚህ ጋር actual performance እና the cost associated with acquiring a product ነው የምንመለከተው እዚህ ጋር ማለት ነው. ስለዚህ ምን ያህል ከፈልበት ፐርፎርማንሱስ ምን ያህል ነው የሚለውን ስንመለከት ስናወዳድረው ኮስቱና የፕሮዳክቱን የዛንን ፊዚካል አይተም ወይም ደግሞ ያገኘነውን ሰርቪስ ከኮስቱ ጋር ስናወዳድረው ያገኘነው ቤኔፊት ወይም ደግሞ ፐርፎርማንሱ በጣም የተሻለ ከሆነ ያ ፕሮዳክት ያ ሰርቪስ ኳሊቲ ነው ልንለው እንችላለን ማለት ነው. ኤኒዌይስ እንግዲህ ኳሊቲ ስንል አስቀድሜ እንደነገርኳችሁ ዩኒቨርሳሊ አክሴፕትድ ዴፊኒሽን አልተሰጠውም. ኳሊቲን ዲፋይን የምናደርገው from the side of customers, employees, organizations, users ስለሆነ ማለት ነው. so there is no one single definition which is given for quality. Why? Because quality is a relative term ስለሆነ ማለት ነው. so we can define quality from different dimensions. okay, dimension of quality for manufacturing products. ለምሳሌ እንግዲህ manufacturing products ስንል you have to know that manufacturing companies are producing a tangible product. so tangible products የምንላቸው goods የምንላቸውን ኳሊቲውን እንዴት ነው ዲፋይን የምናደርገው ስንል እነዚህን ዳይሜንሽኖች በመጠቀም ነው. የአንድን ፊዚካል አይተም ወይም ደግሞ ጉድ ፐርፎርማንሱን ቤዚክ ኦፕሬቲንግ ካራክተሩ ምን እንደሚመስል ፊውቸርስ ኤክስትራ አይተምስ አለ ቱ ቤዚክ ፊውቸር ከቤዚክ ፊውቸሩ ሌላ ተጨማሪ ምን አይነት ካራክተሮች ምን አይነት ፊውቸሮች አሉት አንዱ ፕሮዳክት. ስለዚህ በዚህ አይነት መንገድ ፊውቸሩን በመመልከት ካራክተሩን በመመልከት አንድን ፕሮዳክት ኳሊቲ ነው ልንለው እንችላለን ማለት ነው. ወይም ደግሞ ኳሊቲውን ዲፋይን ልናደርገው እንችላለን. ኳሊቲው የተሻለ ነው ወይም ደግሞ ኳሊቲው ፑር ነው ማለት እንችላለን ማለት ነው. reliability, probability of operating properly. So for a specified period of time and physical item, let's say machine ወይም ደግሞ equipment ሊሆን ይችላል without any breakdown or failure ስራውን መስራት ይችላል ወይስ አይችልም ነው reliability ስንል እንግዲህ አስተማማኝነቱ ምን ያህል ነው without any failure, without any breakdown and physical item ስራውን የመስራት probability ምን ያህል ነው. ስለዚህ in terms of reliability or probability of operating properly, we can say that the product is quality or poor quality ልንል እንችላለን ማለት ነው. ኮንፎርማንሱን መሰረት ያደረገ suitability to specifications or standards የተቀመጠውን requirement የተቀመጠውን specification standard ሚት ሊያደርግ የሚችል ፕሮዳክት ከሆነ እንግዲህ ፕሮዳክቱን በመናመርትበት ጊዜ ወይም ደግሞ ከማምረታችን በፊት የሚመረተው ፕሮዳክት እንደዚህ አይነት ካራክተር ሪኳየርመንት ስፔሲፊኬሽን እናስቀምጥለታለን ማለት ነው. ስለዚህ የተመረተው ፕሮዳክት ኤግዛክትሊ ከዛኛው ካስቀመጥነው ስታንዳርድ ጋር ካስቀመጥነው ስፔሲፊኬሽን እና ሪኳየርመንት ጋር ኮምፓቲብል ነው ወይንስ አይደለም. ስለዚህ ኢን ተርምስ ኦፍ ኮንፎርማንስ ፊዚካል ፕሮዳክቶችን ምን ማድረግ እንችላለን ኳሊቲያቸውን ዲፋይን ማድረግ እንችላለን. ዱሬቢሊቲ ዘ ኤክስፔክትድ ኦፕሬሽናል ላይፍ ለምን ያህል ጊዜ አንድን ፊዚካል ፕሮዳክት እንጠቀምበታለን. አሁንም ማሽኖችን ኢኩዊፕመንቶችን ስንመለከት አንድ ማሽን ለምሳሌ ለምን ያህል አመት እንጠቀምበታለን. ሶ ኢን ተርምስ ኦፍ ዱሬቢሊቲ ሌትስ አንድ ማሽን እንግዲህ በምንገዛበት ሰዓት ለአመት ለሁለት አመት ልንጠቀምበት እንችላለን. የኛ ደግሞ የራሳችን ኤክስፔክቴሽን አለ ለአመት እንጠቀምበታለን ብለን የገዛነው ማሽን ለሁለት አመት ወይም ደግሞ ለሶስት አመት ብንጠቀምበት we can say that the machine is quality ልንለው እንችላለን ማለት ነው. so in terms of durability, serviceability በቀላሉ ሪፔር ልናደርገው በቀላሉ ሜንቴን ልናደርገው የምንችል ፕሮዳክት ነው ወይ? አሁንም ቢሆን ፕሮዳክቶቹ የሆነ ብሬክዳውን ያጋጥማቸዋል ሊሰበር ይችላል አንድ ኮምፖነንት ፓርት ሙሉ በሙሉ ዳሜጅ ሊሆን ይችላል. ስለዚህ በቀላሉ ፊክስ ማድረግ እንችላለን የተፈጠረውን ችግር በቀላሉ ሪፔር ማድረግ እንችላለን ሜንቴን ማድረግ እንችላለን. even the cost associated with maintenance must be considered. ስለዚህ serviceability aesthetics የምንለው it looks, feels, sounds, smells and tastes የሚሰጠን እይታ it matters. እንግዲህ
አንድን ማሽን አንድን ኢኩዊፕመንት አንድን ፊዚካል ፕሮዳክት ስናየው የሚያስደስተን መሆን መቻል አለበት ነው። ስለዚህ ስናየው የሚያስደስተን ከሆነ ያ ፕሮዳክት ያ ታንጀብል ወይም ደግሞ ፊዚካል አይተም ኳሊቲ ነው ልንለው እንችላለን ማለት ነው። ፐርሲቪድ ኳሊቲውን ሳብጀክቲቭ ፐርሰፕሽኑ ማለት ነው። በዚህ አይነት መንገድ ማኑፋክቸሪንግ ፕሮዳክቶችን ወይም ደግሞ ታንጀብል ፕሮዳክቶችን ኳሊቲያቸውን ዲፋይን የምናደርግበት ዳይሜንሽኖች ናቸው እነዚህ ማለት ነው። ኦኬ ዳይሜንሽንስ ኦፍ ኳሊቲ ፎር ሰርቪስ እንግዲህ ይለያል። ሰርቪስን ኤስ ታንጀብል ፕሮዳክትን ኳሊቲውን ዲፋይን ለማድረግ የተለያዩ ፓራሜትሮችን ወይም ደግሞ ዳይሜንሽኖችን ነው የምንጠቀመው። ለምሳሌ አንድ ሰርቪስ ኳሊቲው የተሻለ ነው ለማለት የምናየው አንደኛው ታንጀቢሊቲው ነው። ፊዚካል አስፔክት ኦፍ ሰርቪስ የምንለው ማለት ነው። ሰርቪሱን ለማግኘት የምንጠቀምባቸው ፊዚካል አይተሞች አሉ። ሌትስ ሴይ ወደ ሬስቶራንት ሆቴል ሄደን የምንመገብበት ጠረጴዛ፣ የምንመገብበት ሳህን፣ የምንጠጣበት ብርጭቆ it matters ነስ ያ ሰርቪስ ፕሮቫይዲንግ ካምፓኒ ያ ሆቴል ኳሊቲ ነው ለማለት ወይም ደግሞ አይደለም ለማለት ታንጀቢሊቲውን ወይም ደግሞ ፊዚካል አስፔክትስ ኦፍ ሰርቪሱን መመልከት መቻል አለብን ማለት ነው። ሪላያቢሊቲው ወይም ደግሞ ኮንሲስተንሲው ፎር ሰርቪስ ምንድነው? እዚህ ጋር ሪላያቢሊቲ ሲባል ፎር ፊዚካል አይተምስ ሪላያቢሊቲ ማለት እንግዲህ the probability of performing an activity without any failure ነስ እዚህ ጋር ግን ሰርቪስ ላይ ሪላያቢሊቲ ማለት ኮንሲስተንሲ ነው። the same level of service must be given for all customers the same level of service must be given from time to time ዛሬም ነገም ከነገ ወደዛም የምንሰጠው ሰርቪስ ተመሳሳይ መሆን መቻል አለበት as possible consistent የሆነ ሰርቪስ this is the first one and ለሁሉም ካስተመሮቻችን የምንሰጠው ሰርቪስ ሌቭሉ ተመሳሳይ መሆን መቻል አለበት ነው። ናይስ ስለዚህ ሪላያቢሊቲ ወይም ደግሞ ኮንሲስተንት የሆነ ሰርቪስ ኮምፒተንሲ courtesy credibility የምንላቸው it focus on persons or workers of the service providing company competency ስንመለከት እዚህ ጋር አንድ service providing company የተሻለ ኳሊቲ ያለው ሰርቪስ እየሰጠ ነው ለማለት it depends upon its workers having the required skill yes workers having the required skill competent የሆነ ነይ ሰራተኛ መኖሩ skillful የሆነ ሰራተኛ መኖሩ የተሻለ እውቀት ያለው ሰራተኛ በዛ ሰርቪስ ፕሮቫይዲንግ ካምፓኒ ውስጥ ሰርቪስ ካምፓኒ ውስጥ መኖሩ yes ያንን ካምፓኒ የሚሰጠው ሰርቪስ ኳሊቲ ነው ለማለት ያስችላል ማለት ነው። courtesy nice እዚህ ጋር ፎከስ የሚያደርገው ምን ላይ ነው? ሰራተኞች ላይ ነው። ሰራተኞች politely nice ከስተመሮችን ማናገር ኮሙኒኬት ማድረግ respect consideration nice ስለዚህ courtesy የምንለው literally courtesy ማለት እዚህ ጋር ይሉኝታ ማለት ነው። nice ስለዚህ ከሰዎች ጋር ኮሙኒኬት በምናደርግበት ጊዜ politely ኮሙኒኬት ማድረግ ከስተመሮቻችን ሪስፔክት ማድረግ ኮንሲደሬት መሆን ያስፈልጋል ማለት ነው which means አንድ የሆቴል ሰራተኛ ከስተመሮቹን እንደ ራሱ ማሰብ መቻል አለበት ማለት ነው። ይሄ ነው courtesy የሚለው። credibility ምንም አይደለም፣ ይሄ trust worthiness ነው። ነስ የሰራተኞች ታማኝነት ምን እንደሚመስል የሰራተኞቹ ሐቀኝነት ምን እንደሚመስል ሰው ሐቀኛ የሆነ ታማኝ የሆነ ሰራተኛ መኖር በዛ ሰርቪስ ፕሮቫይዲንግ ካምፓኒ ውስጥ ያንን ካምፓኒ የሚሰጠው ሰርቪስ ኳሊቲ ነው ያስብለዋል ማለት ነው። in addition to this accessibility and convenience ነው። ሰርቪሱን በቀላሉ ማግኘት ይቻላል ወይ? security freedom from any risk of danger responsiveness it refers to the willingness and readiness of employees to provide service ሰራተኞቹ willing and ready መሆን መቻል አለባቸው to provide service for their customers ስለዚህ ሰራተኞቹ ሪስፖንሲቭ መሆን መቻል አለባቸው ሲባል ከስተመሩ ለሚፈልገው ነገር ወይም ደግሞ ከስተመሩ የሚፈልገው ነገር በቅንነት ነስ በዝግጁነት በተነሳሽነት ማድረግ ማቅረብ መቻል አለባቸው ማለት ነው። and communication now we have to keep the customers informed in language they understand በሚገባቸው ቋንቋ ከስተመሮቻችንን ኢንፎርሜሽን አፕዴት ማድረግ ያስፈልጋል ማለት ነው።
ሰው አስፈላጊውን ኢንፎርሜሽን ለከስተመሮቻችን ሰፕላይ ማድረግ ያስፈልጋል። ታይምሊ ኮሙኒኬት ማድረግ ያስፈልጋል ማለት ነው። በዚህ አይነት መንገድ ኳሊቲን ዲፋይን እናደርገው እንችላለን for services. Okay, now let us see quality from different point of view, from different perspectives. አሁንም ደግሞ የምነግራችሁ ኳሊቲ ሪሌቲቭ ተርም ነው። ሲንግል ዴፊኒሽን የለውም። Yes, from different point of view, from different perspective ዲፋይን እናደርገው እንችላለን። Let's say from the side of employees or employees perspective እንዴት ነው ኳሊቲን ዲፋይን እናደርገው የምንችለው? አንድ ድርጅት ውስጥ ተቀጥሮ የሚሰራ ተቋም የሚሰራበትን ተቋም የሚሰጠው ፕሮዳክት እና ሰርቪስ ኳሊቲ ነው ለማለት የሚያስችለው ምን አይነት ነገር ሲኖር ነው በዛ ተቋም ውስጥ? Nice. So ሰራተኛው satisfied ከሆነ job satisfaction is one of the factors that must be considered to say an organization product and service are quality by employees. በሰራተኛው ድርጅቱ የሚሰጠው ፕሮዳክት እና የሚሰጠው ሰርቪስ ኳሊቲ ነው ሊያስብል የሚያስችለው አንደኛው ነገር ምንድነው? ጆብ ሳቲስፋክሽን ነው። አንድ ሰራተኛ በስራው ሳቲስፋይድ ከሆነ ነስ የሚመረተው ፕሮዳክት የሚሰጠው ሰርቪስ በአጠቃላይ ድርጅቱ ኳሊቲውን የጠበቀ ፕሮዳክት እና ሰርቪስ ይሰጣል ብሎ ያስባል ማለት ነው። ነስ ability to earn more money than elsewhere አንድ ሰራተኛ ተቀጥሮ ከሚሰራበት ተቋም በቂ ወይም ደግሞ የተሻለ ገንዘብ የሚያገኝ ከሆነ ከሌላ ተቋም እዛ ተቋም ውስጥ የተሻለ ገቢ ማግኘት የሚችል ከሆነ ያ ተቋም ኳሊቲ ነው ማለት ይችላል ማለት ነው። the second one organization's perspective ነው። አንድ ድርጅት የሚሰጠው ሰርቪስ ኳሊቲ ነው ለማለት የሚያስችለው ነገሮች ምንድን ናቸው ስንል the level of customer satisfaction ነው አንደኛው። customer satisfaction ከስተመሮቻችን ሳቲስፋይድ የሚሆኑ ከሆነ ወይም ደግሞ ከስተመሮቻችን ሳቲስፋይድ ከሆኑ የምንሰጣቸው ሰርቪስ እና የምናመርተው ፕሮዳክት is keeping it is quality ነው ልንል እንችላለን ማለት ነው። ኳሊቲውን የጠበቀ ፕሮዳክት ኳሊቲውን የጠበቀ ሰርቪስ ከስተመሮቻችን እያገኙ ነው። why? because they are satisfied ምን ስለሆኑ satisfied ስለሆኑ ማለት ነው። leading to higher profits in market share ማርኬት ሸሩ እየጨመረ ከሄደ ፕሮፊቱ እየጨመረ ከሄደ የምናመርተው ፕሮዳክት እና የምንሰጠው ሰርቪስ ኳሊቲውን የጠበቀ ወይም ደግሞ የተሻለ ኳሊቲ ያለው ነው ብለን ዲፋይን እናደርገው እንችላለን ማለት ነው። ሶ ኦቨርኦል እንግዲህ ሎንግ ተርም ፕሮፊት የሚያመጣ ከሆነ ፕሮዳክቱ እና ሰርቪሱ ማርኬት ሊደር ከሆነ ስፔሲፊኬሽኑ ሚት ማድረግ ከቻል ከስተመሮቻችን ሳቲስፋይ ማድረግ ከቻል ኮስት ኢፌክቲቭነስ ካመጣን and reliable ከሆን አንድ ተቋም ራሱን የሚሰጠው ሰርቪስ የሚያመርተው ፕሮዳክት ኳሊቲ ነው ብሎ ሊያስብ ይችላል ማለት ነው። ሶስተኛው ምንድነው? ከስተመርስ ፐርስፔክቲቭ ነው። ዩዘርስ ፐርስፔክቲቭ ፖይንት ኦፍ ቪው ኳሊቲን ዲፋይን ሊያደርጉት የሚችሉ ከዚህ በዘለለ ምንድነው? ከስተመር ነው። ከስተመር ዲፋይን ኳሊቲ at the extent which they get what they want from the organization. customers consider the following aspects እነዚህ ነገሮች ነው እንግዲህ የሚጠቀሙት ሰርቪስ የሚያገኙት ወይም ደግሞ ገዝተው የሚጠቀሙት ፕሮዳክት ኳሊቲ ነው የሚያስችላቸው ከስተመሮችን መቼ ነው? getting a good product or service, low maintenance, free from deficiency or defects, aesthetics የሆነ wow effect ያለው ፕሮዳክት ሰርቪስ and safety የጠበቀ ፕሮዳክት እና ሰርቪስ ማግኘት ከቻሉ customers can assume that the products and services are quality. Nice. ስለዚህ የተሻለ ወይም ደግሞ higher quality ይኖረዋል ፕሮዳክቱ ሰርቪሱ የተሻለ ኳሊቲ ያለው የሚያስብለው ነስ የሚጠቀሙት ፕሮዳክት ሜንቴን ለማድረግ ሪፔር ለማድረግ የሚያወጡት ወጪ በጣም ዝቅተኛ ከሆነ ኢዚሊ ሜንቴን የሚያደርጉት ከሆነ ያንን ፕሮዳክት ኳሊቲ ነው ማለት ይችላሉ። ነስ ዲፌክት ፍሪ ወይም ደግሞ ኤረር ፍሪ የሆነ ፕሮዳክት እና ሰርቪስ ከሆነ ከስተመሮች አሁንም ያ ፕሮዳክት ያ ሰርቪስ የተሻለ ኳሊቲ ያለው ብለው ሊያስቡ ይችላል። ዎ ኢፌክት ያለው ነው። በአጠቃላይ ከስተመሮችን ስንመለከት ዎ ኢፌክት ያለው ፕሮዳክት ወይም ደግሞ ሰርቪስ ልናጨበጭብለት የሚያስገድደን which means እኛን ሳቲስፋይ የሚያደርገን ማለት ነው። ናይስ ሰፕላየርስ ፐርስፔክቲቭ ስንመለከት እንግዲህ ሰፕላየሮቹ እንዴት ነው ኳሊቲን ዲፋይን የሚያደርጉት? Suppliers define quality as the degree of conformity between the delivered goods and the required specifications. They consider these aspects. እንግዲህ ሰፕላየሮቹ
ሰፕላይ የሚያደርጉት ፕሮዳክት እና ሰፕላይ የሚያደርጉት ሰርቪስ ወይም ደግሞ ዴሊቨር የሚያደርጉት ሰርቪስ ኳሊቲ ነው ለማለት የሚያስችላቸው ነገሮች ናቸው እነዚህ። So you have to look at this aspect to say the products and services are quality from the side of suppliers. Technical compliance and acceptance by the buyer. እንግዲህ ቴክኒካሊ ኮምፓቲብል የሆነ ከምኑ ጋር ከባየሩ ጋር ባየሩ የሚገዛው ወይም ደግሞ አምሮበት ወዶት የሚገዛው ፕሮዳክት እና የሚጠቀመው ሰርቪስ ከሆነ ሰፕላየሮቹ ምን ማለት ይችላሉ? ፕሮዳክታችንና ሰርቪሳችን ኳሊቲውን የጠበቀ ነው ማለት ይችላሉ ማለት ነው። ሪኦርደር እንደገና ባየሩ ከሰፕላየሩ እንደገና የሚያዝዘው ከሆነ ያንን ፕሮዳክት እና ያንን ሰርቪስ ሰፕላየሮች እንግዲህ ያ ፕሮዳክት ያ ሰርቪስ ምንድነው ብለው ያስባሉ? ኳሊቲ ነው ብለው ያስባሉ። reduced variation and timely delivery ታይምሊ ዴሊቨር ማድረግ ራሱ ኳሊቲውን ዲፋይን ልናደርግበት የምንችል አስፔክት ወይም ደግሞ ፓራሜትር ነው ማለት ነው። ሶሳይቲስ ፐርስፔክቲቭ Society define quality as the extent of social benefits derived from the organization. It considers these aspects less waste ያለው ለምሳሌ አንድ ኦርጋናይዜሽን የሚያመርተው ፕሮዳክት አለ ሶ ያ ኦርጋናይዜሽን በአካባቢው ማህበረሰብ ጋር የሚፈጥረው ዌስት ሶ ሪሌቲቭሊ ዝቅተኛ ከሆነ ወይም ደግሞ ዌስቴጁ በዛ አካባቢ ምንም አይነት የአካባቢ ብክለት የማይፈጥር ከሆነ ያ ኦርጋናይዜሽን ማህበረሰቡ የጊቨን ኮሚኒቲ ምን ብሎ ሊያስብ ይችላል? ይሄ ተቋም የሚያመርተው ፕሮዳክት የሚሰጠው ሰርቪስ ኳሊቲ ነው ብሎ ሊያስብ ይችላል ማለት ነው። ሶ less waste durable products and employment opportunity መፍጠሩ አንድ ኦርጋናይዜሽን ለማህበረሰቡ ለአካባቢው ማህበረሰብ ለማህበረሰቡ ኦፖርቹኒቲ ኢምፕሎይመንት ኦፖርቹኒቲ ወይም ደግሞ የስራ ዕድል መፍጠሩ ያንን ተቋም ኳሊቲ ያስብለዋል ማለት ነው። so these are the dimensions that we have to now to define quality ዲፋይን ለማድረግ የግድ እነዚህን ዳይሜንሽኖች ወይም ደግሞ ፐርስፔክቲቮች ማወቅ ይኖርብናል ማለት ነው። now let us see the cost of quality cost of quality ስንል እንግዲህ ኳሊቲን ሜንቴን ለማድረግ ወይም ደግሞ ፑር ኳሊቲ እንዳይፈጠር የምናወጣቸው ወጪዎች አሉ ወይም ደግሞ ፑር ኳሊቲ በመፈጠሩ ምክንያት ደግሞ የምናወጣው ወጪ ወይም ደግሞ የምናጣው ነገር አለ። so whatever it is there is a cost associated with quality ከኳሊቲ ጋር የተያያዘ ምን አለ? ኮስት አለ። The most obvious consequence occurs when poor quality creates dissatisfied customers and eventually leads to loss of businesses. Poor quality መፈጠሩ ፕሮዳክቱ ሰርቪሱ ያለው ኳሊቲ ፑር መሆኑ ከስተመሮቻችንን ultimately dissatisfied እንዲሆኑ እናደርጋለን ማለት ነው። then ከገበያ እንድንወጣ ወይም ደግሞ ቢዝነሳችን እንዲዘጋ ገበያችን እንድናጣ እንሆናለን ማለት ነው። So however, quality has many other costs, which can be divided into two categories. The first category consists of costs necessary for achieving high quality, a cost associated with making or achieving high quality. የተሻለ ኳሊቲ ሃይ ኳሊቲ ለማምጣት የምናወጣቸው ወጪዎች አሉ። ይሄ ምን ይባላል? ኳሊቲ ኮንትሮል ኮስት ይባላል። ወይም ደግሞ ፕሪቨንሽን ኮስት and appraisal costs are best examples of quality control costs. ኳሊቲ ኮንትሮል ኮስት ኳሊቲውን የጠበቀ ሃይ ኳሊቲ ያለው ፕሮዳክት እና ሰርቪስ ለማምረት ወይም ደግሞ ለመስጠት የምናወጣቸው ወጪዎች አሉ። እነዚህም ፕሪቨንሽን ኮስትስ and appraisal costs እንላቸዋለን ማለት ነው። The second category consists of the cost consequence of poor quality. የተመረተው ፕሮዳክት ፑር ኳሊቲ የምንሰጠው ሰርቪስ ኳሊቲው ፑር ከሆነ የምናጣው ምን አለ ማለት ነው? ሽያጭ አለ። ፕሮዳክቱን መሸጥ አንችልም። loss of sales and this is the cost. ይሄ ምን ይባላል ማለት ነው? ኳሊቲ ፌለር ኮስትስ እንላቸዋለን ማለት ነው። ኳሊቲ ፌለር ኮስትስ እንላቸዋለን ማለት ነው። prevention costs are all costs incurred in the process of preventing poor quality from occurring. prevention cost የምንለው እንግዲህ poor quality እንዳይፈጠር ፕሪቨንት ለማድረግ የምናወጣው ወጪ ነው። ለምሳሌ planning cost, employee training cost ሰራተኞቹ ኤረር ፍሪ የሆነ ዲፌክት ፍሪ የሆነ ፕሮዳክት እና ሰርቪስ እንዲሰጡና እንዲያመርቱ ለማድረግ ሰራተኛውን ማሰልጠን መቻል አለብን። so we have to incur a cost to make the employee more trained. በጣም የሰለጠኑና ለማድረግ ሰራተኞችን የምናወጣው ወጪ አለ ማለት ነው።
appraisal costs are incurred in the process of uncovering defects. internal and external failure costs የምንላቸው ማሩ ከዚህ በተጨማሪ internal failure cost የምንለው ምንድነው የኮስት associated with discovering poor product quality before the product reaches the customer site. internal failure cost የምንለው እንግዲህ ፕሮዳክቱ ከስተመር ሳይቱ ጋር ከመድረሱ በፊት ወይም ደግሞ ለከስተመሮቻችን ከመሸጣችን በፊት የምናወጣው ወጪ internal failure cost ይባላል ማለት ነው። external failure cost የምንለው ደግሞ ከስተመር ሳይቱ ጋር ከደረሰ በኋላ የምናወጣቸው ወጪዎች ወይም ደግሞ የምናጣቸው ነገሮች በመኖራቸው ምክንያት external failure cost እንለዋለን ማለት ነው። These costs can be particularly damaging. ስፔሻሊ ኤክስተርናል ፌለር ኮስት የምንላቸው በጣም ዳሜጂንግ ናቸው ሃይ ቢኮዝ ከስተመር ፌዝ እና ከስተመር ሎያሊቲን እንደገና ለማግኘት በጣም አስቸጋሪ እና ከባድ ስለሆነ ማለት ነው። it is very very difficult to restore to regain customer faith and loyalty. አንድ ጊዜ ከስተመሮቻችንን ካጣን እንደገና መልሰን ለማግኘት በጣም እንቸገራለን። ስለዚህ ከስተመር ሳይቱ ጋር ከመድረሱ በፊት ወይም ደግሞ ፕሮዳክቶቻችንን ለከስተመሮቻችን ከመሸጣችን በፊት የግድ ፕሮዳክቱን ኢንስፔክት ማድረግ መቻል ያስፈልጋል። ይሄ ፕሮዳክት ኳሊቲውን የጠበቀ ነው ወይስ አይደለም የሚለውን አስቀድመን ከስተመር ሳይቱ ጋር ከመድረሱ በፊት ኳሊቲውን ኢንስፔክት ማድረግ መቻል አለብን ማለት ነው። they include everything from the customer complaints ከስተመሮች ቅሬታ ያመጣሉ፣ ፕሮዳክቶች ሊመለሱ ይችላሉ፣ ፕሮዳክት ሪተርንስ፣ repairs to warranty claims, recall, even litigation costs resulting from product liability issue. እነዚህ በሙሉ ሊፈጠሩ ይችላሉ ማለት ነው። እንግዲህ ከስተመር ሳይቱ ጋር ከደረሰ በኋላ ሊፈጠሩ የሚችሉ እነዚህ ነገሮች ናቸው። እነዚህ በመፈጠራቸው ደግሞ እኛ የምናወጣው ወጪ ወይም ደግሞ የምናጣው ጥሩ ነገር ይኖራል ማለት ነው። የምናጣው which means እዚህ ጋር የምናጣው ነገር ይኖራል። ለኛ የሚጠቅም ግን ደግሞ ኦርጋናይዜሽኑ የሚያጣው ነገር ይኖራል ማለት ነው። to sum up the cost of quality, prevention cost, appraisal cost, internal failure cost, external failure cost ማለት ምንድነው? prevention cost የምንለው cost of preparing and implementing a quality plan, appraisal costs የምንለው cost associated with testing, evaluating and inspecting quality ቴስት evaluate inspect ለማድረግ የምናወጣቸው ወጪዎች appraisal costs እንላቸዋለን። ኢንተርናል ፌለር ኮስት የምንላቸው ኮስት ኦፍ ስክራፕ እንግዲህ ኢንተርናል ፌለር ኮስት ማለት ፕሮዳክቱ ከስተመር ሳይቱ ጋር ከመድረሱ በፊት አንደኛው ፕሮዳክት ከአንደኛው ፕሮዳክት ጋር ሊጋጭ ይችላል፣ ሶ ስክራፕ ሊፈጠር ይችላል። ያንን ሪወርክ ማድረግ ያስፈልጋል፣ ሪፔር ማድረግ ያስፈልጋል፣ ማቴሪያል ላስስ ሊፈጠር ይችላል። ከዚህ ጋር የተያያዙ ወጪዎች አሉ። ይሄ ኢንተርናል ፌለር ኮስት እንለዋለን። ኤክስተርናል ፌለር ኮስት የምንላቸው ኮስት ኦፍ ፌለር አት ከስተመር ሳይት ላይክ ሪተርንስ ኤንድ ሪፔርስ የተሸጠው ፕሮዳክት ሊመለስ ይችላል። የተሸጠው ፕሮዳክት እንደገና ሪፔር ይደረግልኝ ተብሎ ሊመለስ ይችላል። ሪፔርስ የምንለው ማለት ነው። ሶ ሪፔር ለማድረግ የምናወጣው ወጪ አለ። ሪተርን ተደረገ ማለት የሸጥነው ፕሮዳክት ተመለሰ ማለት ሽያጫችንን አጣን ማለት ነው። ሶ ኤክስተርናል ፌለር ኮስት እንላቸዋለን ማለት ነው። ናው ሌት አስ ሲ a new concept which is total quality management የምንለው ነው። ቶታል ኳሊቲ ማኔጅመንት ማለት ምንድነው? this is a philosophy. ቶታል ኳሊቲ ማኔጅመንት የማኔጅመንት ፊሎሶፊ። ሶ ቶታል ኳሊቲ ማኔጅመንት ማለት ምን ማለት ነው? Before defining what total quality management is, first you have to look at these three separate words, total, quality and management. total ሲባል እንግዲህ quality involves everyone ነው። quality የአንድ ግለሰብ የቶፕ ሌቭል ማኔጅመንቱ ወይም ደግሞ ታች ላይ ያለው ሰራተኛ ግዴታ ወይም ደግሞ ሪስፖንሲቢሊቲ አይደለም። ኳሊቲን የማስጠበቅ ኳሊቲ የሁሉም ኢሹ የሁሉም ሴንሲቲቭ አስፔክት መሆን መቻል አለበት ማለት ነው። each and everyone must be concerned about the quality of products and services that the company provide. ስለዚህ ቶታል ሲባል እዚህ ጋር ሁሉንም ሰራተኛ ያማከለ ሁሉንም ሰራተኛ የሚያሳትፍ መሆኑን የሚገልጽ ነው ማለት ነው። ኳሊቲ ስንል ኮንፎርማንስ ቱ ሪኳየርመንትስ ነው። this is the literal meaning of quality as I told you before. እንግዲህ አስቀድሜ እንደነገርኳችሁ ኳሊቲ ማለት conformance to requirements or standards ማለት ነው። management is an art, manner and planning, controlling and directing different activities related with quality. So total quality management እንግዲህ integrated effort ነው which is designed to improve quality performance at every level of the organization. at every level of the organization ሲባል ሁሉም ሰራተኛ በተለያየ ሌቭልስ ኦፍ ማኔጅመንት ላይ ያለ በተለያየ
ሃይራርኪካል ሌቭልስ ላይ ያለ ሰራተኛ yes ኳሊቲውን from time to time improve እያደረገ እንዲሄድ ነው so total quality management ማለት is an integrated effort which is designed to improve quality at every levels of the organization. Now let us see the concepts that make up the philosophy of total quality management. Philosophies of total quality management you can say. total quality management የራሱ ፊሎሶፊ ያለው የመጀመሪያው ምንድነው customer focus ነው so customer focus ስንል እዚህ ጋር customer exactly ምን እንደሚፈልግ identify ማድረግ then customer needን satisfy ማድረግ ነው the goal is to first identify and then meet customer needs customer focus is one of the philosophy one of the concept of total quality management ሁለተኛው ምንድነው continuous improvement ነው continually striving to be better through learning and problem solving ኳሊቲውን የምናሻሽለው የፕሮዳክቱን የሰርቪሱን በአጠቃላይ የፕሮሰሱን ኳሊቲ የምናሻሽለው continuously ነው እንጂ ራዲካሊ አይደለም so ይችኛው በጣም አስፈላጊ ፊሎሶፊ ነች by the way continuous improvement employee empowerment all employees to seek out quality problems and correct them quality related የሆኑ ፕሮብሌሞችን አይደንቲፋይ ማድረግ ኮሬክት ማድረግ ፊክስ ማድረግ የሁሉም ሰራተኛ ግዴታው እንደሆነ ወይም ደግሞ ሁሉም ሰራተኛ ኤምፓወር ማድረግ ያስፈልጋል ማለት ነው so these are the very important and basic philosophies of total quality management okay now let us see quality control ስንል እንግዲህ it is a process that measure output related to standards ኳሊቲውን እንዴት ነው ኮንትሮል ማድረግ ያለብን ሲባል አውትፑቱን የተመረተውን ፋይናል ፕሮዳክት ፋይናል አይተሙን ካስቀመጥነው ስታንዳርድ ጋር ሜዠር ማድረግ ነው ወይም ደግሞ ኮምፔር ማድረግ ነው we have to measure we have to compare the final product which is manufactured with the standard set at the beginning and we have to take a corrective action if there is a difference in between the standards and the final output or final product quality control ስንል በስታንዳርዱ እና በተመረተው ፕሮዳክት መካከል ያለውን ልዩነት አይደንቲፋይ ማድረግ then corrective action መውሰድ which means የተፈጠረው ምንድነው የሚለውን አይደንቲፋይ ካደረግን ማስተካከል መቻል ይኖርብናል ማለት ነው The purpose of quality control is to assure that the processes are performing in an acceptable manner. Companies accomplish quality control by monitoring process out using statistical techniques. የተለያዩ statistical ቴክኒኮችን ኢምፕሎይ ማድረግ ይቻላል ኳሊቲውን ኮንትሮል ለማድረግ ያንድን ኦርጋናይዜሽን ፕሮዳክቱን ለማምረት የሚያስፈልጉትን ኢንፑቶች ሮ ማቴሪያሎች ፕሮሰሱን ማሽኑን ኢኩዊፕመንቱን ፋይናል ፕሮዳክቱን using statistical techniques ዘሰከል acceptance sampling የሚባል statistical technique በመጠቀም ኳሊቲውን ኮንትሮል ማድረግ ይቻላል ማለት ነው Inspection this is an appraisal activity that compare goods or services to a standard Inspection can occur at 3 points before production during production and after production Inspection ሲባል እንግዲህ ፊዚካል አይተሞቹን ሰርቪሶቹን ከስታንዳርዱ ጋር ኮምፔር ማድረግ ነው ስለዚህ ይሄን የምናደርገው እንግዲህ ኢንስፔክሽን የምናደርገው በሶስት ደረጃ ሊሆን ይችላል which means ፕሮዳክቱ ከመምረቱ በፊት ፕሮዳክቱ እየተመረተ ባለበት ሰዓትና ፕሮዳክቱ ተመርቶ ካለቀ በኋላ ፋይናል ፕሮዳክቱ ላይ ኢንስፔክሽን ልንሰራ እንችላለን So before production ምን ነው ኢንስፔክት የምናደርገው ስንል the inputs raw materials that will directly flow into the production process ወደ ፕሮዳክሽን ፕሮሰሱ ፍሎ የሚያደርጉትን ኢንፑቶች ወይም ደግሞ ሮ ማቴሪያሎች ኢንስፔክት ማድረግ መቻል ይኖርብናል የኛውን using acceptance sampling ምን ማድረግ ይችላል የሆነ ሳምፕል ሮ ማቴሪያል በመውሰድ ኢንስፔክት ማድረግ እንችላለን ማለት ነው during production to make sure that the conversion of inputs into outputs is proceeding in an acceptable manner ኢንፑቱ በተፈለገው ማነር ፕሮሰስ እየተደረገ እንደው ለማወቅ ለመረዳት during production really exactly እየተመረተበት ባለ ሰዓት ማሽኖቹን ኢኩዊፕመንቶቹ ያንን ሮ ማቴሪያል ፕሮሰስ በሚያደርጉበት ሰዓት ኢንስፔክት ማድረግ ነው after production ሲባል እንግዲህ ተመርቶ አለቀው ፕሮዳክት ላይ ወይም ደግሞ ፋይናል ፕሮዳክቱ ነው ኢንስፔክት የምናደርገው which means አስቀድመን ስታንዳርድ ሪኳየርመንቶችና ስፔሲፊኬሽን አስቀምጠናል
ሶ የተመረተውን ፕሮዳክት በመውሰድ ሳምፕል በመውሰድ ኤግዛክትሊ ባስቀመጥነው ስታንዳርድ እና ቬሪፊኬሽን መሰረት ነው ወይ የፕሮዳክት የተመረተ የሚለውን ቬሪፋይ ለማድረግ ወይም ደግሞ አሹን ለማድረግ የግድ አፍተር ፕሮዳክሽን ኢንስፔክሽን ያስፈልጋል ማለት ነው። The major objectives of inspection to detect and prevent defects in products and processes, to identify defective parts or products. ኢንስፔክት የምናደርግበት ዋናው ዓላማ እንግዲህ ዲፌክት እንዳይፈጠር ለማድረግ የተፈጠረውን ዲፌክት ደግሞ ለመለየት የሆነ ኮምፖነንት ፓርት ከተበላሸ ያኛውን ለመለየት ፕሮዳክቱ ከተበላሸ ያኛውን ለመለየት እንደገና እንዳንጠቀመው ወይም ደግሞ ፋዘር ኮንሳምፕሽን ኤንድ ዩሴጅ እንዳይኖር ለማድረግ የግድ ኢንስፔክሽን ያስፈልጋል ማለት ነው። to highlight the product or process defect to appropriate authorities for necessary and corrective actions. So the scope of inspection covers input materials, finished materials, plants, machinery. ምንድነው ኢንስፔክት የምናደርገው ሲባል ኢንፑት ማቴሪያሎቹን ተመርቶ ያለቀውን ፕሮዳክት ፋይናል ፕሮዳክቱን ፋይናል ማቴሪያሉን ፕላንቱን ማሽነሪውን ኢኩዊፕመንቶቹን ምን ማድረግ እንችላለን ኢንስፔክት ማድረግ እንችላለን ማለት ነው። ስታቲስቲካል ኳሊቲ ኮንትሮል እዚህ ጋር እንግዲህ ኳሊቲን ኮንትሮል ለማድረግ ወይም ደግሞ ሞኒተር ለማድረግ የምንጠቀምበት ስታቲስቲካል ኳሊቲ ኮንትሮል ቴክኒካል ሰኮል አክሴፕታንስ ሳምፕሊንግ እንለዋለን ማለት ነው። አክሴፕታንስ ሳምፕሊንግ የምንለው this is a very important statistical quality control technique። እንዴት ነው የምንጠቀመው ይሄን አክሴፕታንስ ሳምፕሊንግ ሲባል before production and after production ነው። during production ሳይሆን before and after production ሳምፕል ፕሮዳክቶችን በመውሰድ ሳምፕል ሮ ማቴሪያሎችን በመውሰድ ኢንስፔክት ማድረግ እንችላለን ማለት ነው። ለምሳሌ የሆነ ባች ስናመርት አመርተን ከጨረስን በኋላ ሌትስ ሴይ 100 ፕሮዳክቶችን አመረትን ስታንዳርድ ያስቀምጠናል። ሶ ከመቶ ለምሳሌ 10ን እንወሰድና አምስቱ እንደ ቤንችማርክ እንደ ስታንዳርድ እንጠቀምበታለን። አምስትና ከዛ በላይ ከሆነ ዲፌክቱ አክሴፕት እናደርጋለን ያንን ባች ወይም ደግሞ የተመረተውን ፕሮዳክት ያንን ሎት ማለት ነው። ከአምስት በላይ ከሆነ ግን ሪጀክት እናደርገዋለን። ሌትስ ሴይ የተመረተው ፕሮዳክት በአጠቃላይ 100 ነው። ከመቶ 20ውን ወይም ደግሞ 30ውን ወሰድንና ያገኘናቸው ዲፌክቶች 3 ቢሆኑ አክሴፕት አደረግነው ማለት ነው። ምክንያቱም ያስቀመጣት ቤንችማርክ ወይም ደግሞ ስታንዳርድ ምንድነው 5 ነው። 5 እና ከዛ በታች ከሆነ አክሴፕት ማድረግ ነው ያንን ባች። 5 እና ከዛ በታች ከሆነ ከ5 በላይ ከሆነ 6 7 10 ምናምን ከሆነ ዲፌክት ካለ ከመቶ ወይም ደግሞ ከወሰነው ሳምፕል ሌትስ 30 ሳምፕል ከወሰን ከ38 ካለ ሪጀክት እናደርገዋለን። ለምን የተጠቀምነው ቤንችማርክ 5 ስለሆነ ማለት ነው። ስለዚህ አክሴፕታንስ ሳምፕሊንግ ስንል ቢፎር ኤንድ አፍተር ነው። አፍተር ፕሮዳክሽን የምንለው ምንድነው ፋይናል ፕሮዳክቶቹን ከተመረቱት ፋይናል ፕሮዳክቶች ሳምፕል በመውሰድ ኢንስፔክት በማድረግ ዘን ቤንችማርኩን መሰረት ያደረገ ዲሲሽን እንወስናለን። ቢፎር ፕሮዳክሽን ደግሞ ሮ ማቴሪያሎችን በመውሰድ ኢንስፔክት በማድረግ ሳምፕሎችን በመውሰድ ኢንስፔክት በማድረግ ያንን ሮ ማቴሪያል አክሴፕት ወይም ደግሞ ሪጀክት እንድናደርግ ያስችለናል ማለት ነው። So this is all about chapter 7 which is quality management and quality control። ሌሎች ቻፕተሮችንም እያዘጋጀው ስለሆነ መልስ ዩቲዩብ ቻናል ላይ ለቅላችኋለሁ። ተከታተሉት። Thank you for watching this video።